ፍጹም አለሙ ጎሎች መቀለ ሰባ እንደርታ መሪ ሆነዋል። ኢትዮ ኤሌክትሪክ በመጀመሪያው አጋማሽ በተለይ አማካይ ቦታ ላይ ብልጫ ተወስዶ በተመሳሳይ ተቀይሮ የገባው ተጫዋች ሆኗል። ስለሚጠበቁ ቅያሪዎች በመጀመሪያ አሸናፊ አብዱ ሰጋኝ ምንም ብሎ ጫናውን አምልጧል። እስማኤልና ሂማና ብርሃኑ አዳሙ ሀብታሙ ሸዋለም እስማኤል ፍሬዘር ካሳ ኬኔዲ ኪቲካ ጂማ ብርሃኑ አዳሙን አግኝቶታል። ብርሃኑ ከራሱ ጋር የተጋፋው ራሱ ነው ጠልፎ የጣለው። ክቶቹ ጥሩ ይመስላሉ ለኢትዮ ኤሌክትሪክ። አሁንም ረጃጅም ኳሶች ናቸው። የማጥቂያ መንገድ የሚያሸንፍ ተጫዋች አጥቂ ያ ሲቦማኔን ሲያሟሙቅ ነበርና ግን ሲቦማኔን ቢያንስ ከአቤል ጋር አቤል ጎን ማድረግ ያለባቸው ይመስለኛል። አሁንም መከላከሉ ያሬድ ከጎሉ ውጭ ግን የአሰልጣኝ ዘሪሁን ቅያሬ በትክክል ተጽዕኖ መፍጠሩን ለማየት እንቅስቃሴው አልፈቀደልም። እስካሁን ብዙ ስታርት ስቶፕ ነው። የኳስ የመዳን ዕድሉ ሰፊ ነበር። እዚህ ሁለት ተጫዋቾች እግር ስር ሲገባ ሌላ መልክ ይይዛል። ፍጹም አለሙ ፍጹም አሸናፊ ሀብቱ መነሻው በጣም የሚያስገርም ነበር። በብርሃኑና በፍጹም መካከል የነበረው ንክኪ ናይማና ይበልጥ ከገባ በኋላ እዚህ አካባቢ የሆነ ሴኩሪቲ ያለ ይመስላል። አብዱ ጥሩ ኮሚኒኬሽን አልነበረም በሁለቱ መሃል። ያሬድ ማነ በፍቃዱ አስረሳኝ ሐሰን ሁሴን ምን አይነት ቅያሬ ምናልባት ለዘሪሁን ሸንገታ ስጋት የሚሆነው አቻውን ፍለጋ ሲሄዱ ቅድመ የሰሩት አይነት ዲፌንሲቭ ኤረሮች እነሱ ማስቀረት ይመስለኛል። አብዱ ጎል ለማስቆጠር በቁጥር በስተው ለማጥቃት ሲሞክሩ ስለዚህ አደጋ ይታየኛል ነው አሁንም የሚሸት አደጋ አለ። ምክንያቱም መቀለ ኢዮብ ገብረ ማርያም ናሂማና ኤሌክትሪክ አጥሮ የጨዋታ መንገድ የተጫወተ ያለው ትግስት አሁን ተመልከት ለመጫወት የሞከሩ ድሎች ይመጣሉ። ለዛ ድሎች ለመጠቀም ዝግጁ መሆን አለበት። ከዛ ውጭ ግን የመቀሌን መልሶ ማጥቃት ለመቆጣጠር ይበልጥ ጥራት ሊኖር ይገባል። አብዱ ማጥቃት ፈራው የመቀለ መልሶ ማጥቃት ፍጹም አለሙ ፍጹም ወደ ብርሃኑ አዳሙ ግን አሸናፊ ሀብቱ ከኋላ መጥቷል። አሸናፊ ቢኒያም በቀለ እስማኤልና ሂማና ሐሰን ኬኔዲ ፍጹም አለሙ ፍጹም አለሙ ራሱ ሊጨርሰው ወይስ አማራጮችን ሊያይ ይችላል? ብርሃኑ አዳሙ የማዕዘን ምት ይወጣል። በሱ ቦታ ነው። የመጨረሻ ኳስ በዛች የፍጹም በደንብ ብርሃኑ በደንብ ነው የተመለከተው። አሁን አለት ኳሱ የተመጠነ ቢሆን ከጀርባ ምን እንደተፈጠረ የማዕዘን ምቱን ለማግኘት በሚሻሙበት ሰዓት ነው። ምንድነው ጊት ካሸናፊ መጀመሪያ ጊት መጀመሪያ መጠን ጎተተ ይመስላል። ከዛ በኋላ ኳሱ ሞሮ ነው ያዘው። ሚሊዮን ወልድ ብርሃኑ አዳሙ ገነ እስማኤልና ሂማና ኢዮብ ገብረ ማርያም ነው ተቀይሮ የመመለሻ ሊያገኝ ይችላል። ከዚህ እንቅስቃሴ ቦና ጥሩ ኳስ ፍጹም ያሬድ በቀለ ቢኒያም በቀለ እንዴት አይነት ክሊራንስ ነው! አደገኛ ኤሪያ ላይ ነው። እሱን ፐርፎርማንስ ነው አለ
ተቀይሮ የገባው የኤሌክትሪክ ተከላካይ ናሂማና ፍቃዱ አስረሳኝ እስማኤል ናሂማና ካርድ ሌላ ካርድ መዘዋል አልቢትሩ። አራተኛ ጥፋት ነው። ሶስቱን አልሰጠሁህም። 67ኛ ቢጫ ካርዳቸው ማለት ነው። ሳጥን ውስጥ ድረስ ገብሩ የፈቀዱላቸው ነው። አብዱ ተመልከት። አሁን አይነት እድል ነው ፈጥሮ የነበረው። 89 ደቂቃ በዚህ ሰዓት ጎል ቢቆጠር ስለ 3 ነጥብ ለማሰብ አቅም የሚኖረው ኢትዮ ኤሌክትሪክ ነበር። የመጨረሻ ሰዓት ድራማ አለዚህ ይመስላል። እንዴት አይኖርም? ጭማሪ ሰዓት ጭምራል። አብዱ እግር ኳስ ሀብታሙ ሸዋለም ከዚህ ኳስ ከዚህ ቦታ ነበር። ሀብታሙ ጥሩ ጊዜ አልፎ አንዋር በድሩ ናሂማና ያሬድ የማነ ሀብታሙ ሸዋለም 1 ደቂቃ ተጠናቋል። የመጨረሻ የኢትዮ ኤሌክትሪክን የዚህ ጨዋታ ውጤት የምትወስን የቅጣት ምት ነች። የመጨረሻ አጋጣሚ በሲቦማኔና ኬኔዲ መካከል ምንድነው የተፈጠረው? ይሄን ኳስ እንደምንም ብለው አውጣው ከዛ አለቀ ለመቀሌ። ሀብታሙ ሸዋለም የቀን ውሏቸው የቀን ታሪካቸው መቋጫ ኳስ ነው የመታው። አሸናፊነቱ በቀላል የሚታይ አይደለም። ምክንያቱም ከወራጅ ቀጠና ከ15 ጨዋታ በኋላ መውጣት ቀላል አይደለም። ግን ያም የሆነው የኳስ ሲመለስ ነው። በድንገት ጉድ ነው ነበር። በዚህ ምክንያት ጎል የሚያስቆጥሩባቸው ፓተርኖች ብዙ ጊዜ አትመለከቱም አብዱና ጥሩ ነው ያሉበት ቦታ ሄልዚ ነው በጣም ከፊት ደግሞ ሁሉ ጊዜ ይበልጥ ከዚህ የተሻለ መንቀሳቀስ ቢችሉ ጥሩ ነው የሚል እምነት አለኝና ደርገው የዕለቱ በዚህ ስታዲየም የሚደረገው ጨዋታ ነው። አንድ ከተማው ለቡድኖች ዋንጫ ትንቅንቅ ውስጥ ሊገቡ እንደሚችሉ ያያየ ነው። እስማኤል ናሂማና ለኢትዮ ኤሌክትሪክ የተሻለ ድል ያገኘ ይመስል ነበር፣ ግን ኢላማውን መጠበቅ አልቻለም። ኳሱን አልመጠነውም። ከቅጣት ምት የተሻገረ ኳስ ነው። ያሬድ የተለመደ ጥሩ ኳሊቲ ኳስ ነው። ይበልጥ ከአብነት ጀርባ ነው ኳሱን ለማግኘት የሞከረው አብዱ። በግንባሩ ገጭቶታል ኳሱን አብዱ። በግንባሩ ያገኘው አይመስልም። ሞር በመሃል አናቱ ሲመታ ኳሱ ከግቡ አግዳሚ በላይ የወጣ ኳስ ይመስላል። ይበልጥ በግንባር የሚገጭ ኳስ ቢሆን በደንብ ፕሮፌሰር በረከት መከላከልን ከአባቱና ከታላቅ ወንድሙ የወረሰ ነው። በተለይ አባቱ በሄዲንግ የሚታወቁ ተጫዋች ነበሩ እና ሰው ሀብት ሲወርስ እኔ መከላከል ሙያን የወረስኩት ብሏል። አደገኛ ሸርተቴዎችን ሳብዱ ከማን የወረሰ? ሀብታሙ ሸዋለም ከሁለት ጨዋታ በፊት በቀጥታ ከማዕዘን ምት ጎል አስቆጥሯል። የማዕዘን ምቱ ተሻግሮ ነበር። ሌላ የተጨረፈ ኳስ፣ አሁንም ሌላ የማዕዘን ምት። እስማኤል ናሂማና ነበር የሞከረው። ቆመ ኳስ ላይ ሁሉ ጊዜም አደገኛ ለመሆን ጥረት ያደርጋል ናሂማን። ባንተ ጥፋት ተባረክ ናሂማና። ግጭት አለ። የመጀመሪያውን ኳስ ለማሸነፍ ነው ፋይት ያደረጉት፣ ግን ተባረክ ምንድን ነው በጭንቅላት ተጋጭተዋል ወይስ በእጁ ያረፈበት? በኢትዮ ኤሌክትሪክ በኩል የተጫዋች ለውጥ ለማድረግ ተዘጋጅቷል። ቢኒያም ነው የሚገባው።